እየተከታተልነው ነበር። የሆነ ቦታ ገብቶ እስካሁን አልወጣም። ልጁ እንደምታስቡት ቀላል ሰው አይደለም። አደራ እዚህ ከደረሰ አይቀር ከዓይናችሁ እንዳይርቅ። ዛሬ የግድ ጥሩ ዜና መስማት አለብኝ። አንተስ ጠብቀ የቀረ ማለት ነው? ሰላም የእንግዳ ድራማ ተከታታይ ቤተሰቦቻችን፣ እንግዳ ድራማ ዛሬም አዲስ ነገር ይዞ መጥቷል። ኑኑ በቀጠሮ ቦታ ላይ ቁጭ ብላ ቤሉንን ስትጠብቅ ወንድሟ ተከታትሏት ቀስ ብሎ ጀርባዋ ነካ አደረጋት። እርሷም ምን ነው ቆየህ አለችው። ቤሉንን መስሏት አሀ ቆየው ማንን ነው የምትጠብቂው ብሎ አፋጠጣት። እርሷም አየር ልቀበል ነው እንጂ ሰው ጋር ምንም አልተቀጣጠርኩም ብላ ዋሸችው። እርሱም ምን ጠፍቶሽ ነው አንገትሽ እስኪበጠስ እየተዟዟርሽ የምታዩ? ተነሽ ወደ ቤት ግቢ እንሄድ አላትና ተቆጥቷት ይዟት ወደ ቤት ሄደ። ቤሉልም ልክ እነርሱ እንደሄዱ በቦታው ላይ ደረሰ። ምን ሆና ቆየች እያለ እዚያ ሆኖ ትንሽ ጠበቃትና ወደ ቤት ሄደ። ኑንያት ወደ ቤት ከወንድሟ ጋራ ስትገባ የኑንያት እናት ሄለንና ኤልሹ አሁን የሉም። ዛሬ መነጋገር አለብን። አንዴ ከአንዱ ጋር ትጓተቻለሽ። እኔ አልገባኝም። ለምን ስሜን ታጠፋለሽ? እኔ አንገቷን የደፋች ጨዋ ልጅ አለችኝ ስል አንቺ ለምንድን ነው ስሜን የምታስጠፊው? ብላ ተቆጣቻት። ደግሞ የምትልብሺውን ልብሶች ከየት እያመጣሽ ነው? ሄለን አልሰጠችሽ? እኔ አልገዛሁልሽ ብላ ስትላት መሲም እኔ ያጠሩኝን ልብሶች ሰጥቻት ነው እማዬ አትቆጪ። እኔም እኮ አንዳንዴ ከነቤሉልና ከነ አዶኒ ጋር እኮ እሆናለሁ ብላ አለቻት። እኔ ግን የለሁበትም ራስሽን ጠብቂኝ እኔንም አታሰድቢ ብላ እናትየው ተናገረቻት። ሄለንም እንደመጣች መኩን ጠርታ በር ላይ ስመጣ ይሄንን ሰጡኝ ብላ ወረቀት ሰጠችው። እሱም አነበበና እንዴ ይህ ደግሞ ምንድን ነው ብሎ ደነገጠ። ሄሉም በሆዷ እስኪ የምታደርጉትን አያለሁ፣ ከኔ ጋራ መጣላት ዋጋ እንደሚያስከፍል ማወቅ አለባችሁ ብላ አንሾካሸፈች። እሱም ያን ወረቀቱን ይዞ ወጣ። ኤልሹ ክፍል ስትገባ ኑንያትን እዛው አገኘቻት። እስቲ እዛ ላይ ያስቀመጥኩትን ወረቀት አምጪልኝ ብላ ሄሉ ኑንያትን አዘዘቻት። ኑንያትን ፖስታውን ይዛ ስትመጣ ለኑንያት ሰጠቻት። ምንድነው ትዬ ስትል ገልጠሽ አንብቢው አለቻት። ኑንያትም አይታ ደነገጠች። እሺ ምን ላድርግ እትዬ ብላ አለቀሰች። ወረቀቱን ይዛ ወደ ቤሉል ክፍል ገባች። እርሱም የተኛ መስሎ እያየ ነበረ። ልትወጣ ስትል እጇን ያዛትና ምን ሆነሻል ሲላት የክስ ወረቀቱን ሰጠችው። እርሱም አይቶ ደነገጠና በቃ ልብስ ቀይሬ ልምጣ ጠብቀኝ እናወራለን አላት። እሷም ከክፍሉ ወጥታ ኮሪደሩ ላይ ቆማ ስትጠብቀው ወረቀቱን ይዞ ማን ነው እንደዚህ ያደረገው ብሎ ጠይቃ ሄለንን ጠይቃት ብሎ እነሳ አትጠይቃት እያለችው እሱ ያን ኑንያትን ትቶ ወደ ሄለን ሄደና ማን ነው እንደዚህ ያደረገው ብሎ ስጠይቃት እኔ ምን አውቃለሁ ብላ ካደች። በዚህ መሀል ጆይ ወደ ሳሎን ገብቶ ቁጭ ብሎ ነበረ። ሄለንም አይታው እዚህ ምን ትፈልጋለህ? ምን ታደርጋለህ? ትምህርት የለም እንዴ ብላ ስታፋጥጠው የኑኑን የሕክምና ወረቀት ለመቀየር እንዳሰብሽ ተረድቻለሁ፣ ተሳካልሽ ብሎ ሲላት ደነገጠች። ኤልሹን እፈልጋታለሁ አሞኛል ብላለች ብሎ ጆይ ወደ ኤልሹ መኝታ ገባ። ትንሽ ቆየና ኤልሹን ተሰናብቶ ወደ ቤቱ እንደሚሄድ ሰው ሆኖ ቤሉንና ኑኑ አብረው ሲንሾካሾኩ አየና ቆይ እገልሃለሁ፣ እሰራልሃለሁ አለ። በቤሉል ላይ ዛተበት። ቤሉልም እዚህ ባንታይ ጥሩ ነው፣ ውጪ ብንወጣ ይሻላል ብሏት ሊዝናኑ ተያይዘው ወደ ውጪ ወደ መናፈሻው ሄዱ። ጆይም ብረት ይዞ እየተከታተላቸው ቤሉልን ሊመታ እየተዘጋጀ ነበረ። ክፍል 46 የተጠናቀቀው። ውድ ቤተሰቦቼ ላይክ እና ሼር አይረሳ። መልካም ቆይታ